ተነስተልን የገጻችን ቤተሰቦች እንደምን አላችሁ? ዛሬ ይዘን የመጣነው ሐሳብ ከሰሞኑ ጠቅላይ ሚኒስትር አብይ አህመድ ያው በጣም በርካታ ሚዲያዎች ላይ ቃለ ምልልስ ሲያደርግ ነበረ። እንደሚታወቀው በትግርኛም አድርገዋል፣ በአማርኛም አማራ ቲቪ ላይ አድርገዋል፣ እንዲሁም ደግሞ በኦሮሞኛ ኦቤን ላይ አድርጓል እና በኦቤን ኢንተርቪው ላይ በጣም በርካቶችን ያስገረመ ሐሳብ ነበር ሲሰጥ የነበረውና ከዛ ከሰጠው ሐሳብ ውስጥ አንዱ ምን የሚል ነው? የኦሮሞ ሕዝብ ነፃ ወጥቷል የሚል ነው። የኦሮሞ ሕዝብ ነፃ ወጥቷል። የኦሮሞ ሕዝብ ከምንድን ነው ነፃ የወጣው የሚለው በጣም በርካታ ጥያቄዎችን እያስነሳ የሚገኝ ነገር ነው። በነገራችን ላይ ይህን ሐሳብ እንዳነሳ ያስገደደኝ በትላንትናው ዕለት አነሙት አብርሃም አንዳንድ ሐሳቦችን ያው ራሳቸው ሚዲያ ላይ ቀርቦ አንዳንድ ሐሳቦችን ሲሰነዝር ነበር። የአሁኑን ጉዳይ በተመለከተ የአሁኑን የገዢ መደብ በተመለከተ የኦሮሞ ሕዝብ ወደፊት የኦሮሞ ሊቅ ሀገር በመራበት ሰዓት ላይ ወደፊት የኦሮሞ ሕዝብ ሊያስታውስ ይችላል የሚል ሐሳብ አንስቶ ነበር። ያንን የተመለከተ ነው። የሆነ ሆኖ እንግዲህ ጠቅላይ ሚኒስትር አብይ አህመድ ከኦሮሚያ ብሮድካስት ኔትወርክ ጋር ባደረጉት ቆይታ የኦሮሞ ሕዝብ የአእምሮ ሙሉ ለሙሉ ነፃ ወጥቷል በፍጹም ያለ ጥርጥር ምናምን ወዘተርፈ የሚል ማለት ነው። እንግዲህ ይሄ አነጋገር ደግሞ በጣም በርካታ የፖለቲካ ተንታኞችን እና የፖለቲካ ፓርቲ አመራሮችን፣ ሰብአዊ መብት ተሟጋቾችን እንዲሁም ደግሞ በጋዜጠኞች ዘንድ ከፍተኛ አሉታዊ ግብረ መልስን እያስተናገደ ነው። ንግግሩ እንግዲህ በክልሉ ካለው ተጨባጭ እውነታ ጋርም ጭምር የተቃረነ ነው። እንደ አጠቃላይ ግን ስናየው አንሙት የገለጸውን ሐሳብ ሰምተን ወደ ዋናው ነገር እንመለሳለን። በነገራችን ላይ ለምንድን ነው ይሄን የምንለው? በደንብ ስለገለጸው ማለት ነው። እንኳን ነፃ ሊወጣ ይሄ ስርዓት ሲታሰብ የኦሮሞ ሕዝብ ወደፊት እንዴት ያየዋል ወይስ እንዴት ያፍርበታል? ምክንያቱም እንደ ሊቅ አጠቃላይ አድርገን ጠቅልል አድርገን ስናየው ነው ያንን የሚያስታውሰን እንጂ ለአንድ ሊቅ የሆነ በደል ስላደረሰ ብቻ ማህበረሰቡ ያ ሊቅ በፈጸመው ነገር ሲሳቀቅ ይኖራል ማለት አይደለም። ግን እስቲ ምንድነው ያተረፈለት የኦሮሞ ሊቅ ወደፊት ምን ይላል የሚለውን አንሙት ሰፋ አድርጎ አንስቶታል። እሱን አይተን ወደ ቀጥታ ትንታኔያችን እንገባለን ማለት ነው። እንስማው እስቲ። ለኦሮሞ ሕዝብ ጉዳት ነው የሚል መነሻ ነው ያለኝ። የዚህ መነሻ የመጀመሪያው መነሻ የሚሆነው በተለይ የኦሮሞ ልሂቃን ኢትዮጵያን ሲመሩ ወይም ኢትዮጵያን የመምራት እድል ባገኙበት ወቅት በኢትዮጵያ ምን ተፈጸመ የሚል ታሪካዊ ተጠየቅ የተነሳ እንደው ሲነሳ በህዝቡ ስም የሚነገር በመሆኑ ያኔ የሚነገረው ታሪክ አብይ አህመድ የሚባል ጠቅላይ ሚኒስትር፣ አዳነች አቤቤ የምትባል ከንቲባ፣ ሽመልስ አብዲሳ የሚባል ክልል ፕሬዝዳንት፣ ብርሃኑ ጁላ የሚባል ኢታማዦር ሹም፣ ማነው ደመላሽ ገብረ ሚካኤል የሚባል የፌደራል ፖሊስ አዛዥ እና ሌሎችም ኢትዮጵያን በመሩበት ወቅት እንግዲህ የውክልና ጥራት እና የውክልና ብዛት ልዩነትን በደንብ ትረዳላችሁ። የአገዛዝ የኳሊቲ and quantity of representation በደንብ ስለሚያውቅ የቱ ቦታ ላይ ምን አይነት ሰው እንደሚያስቀምጥ በደንብ የምንረዳው ነው። ከዚህ አኳያ በታሪክ የኦሮሞ ልሂቃን ኢትዮጵያን በመሩበት ወቅት ኢትዮጵያ ምን ሆነ፣ በኢትዮጵያ ምን ተፈጸመ ሲባል የምታውቁት ነው። ዘር ማጥፋት ነው፣ ዘር ማጽዳት ነው፣ ማፈናቀል ነው፣ ጦርነት ነው፣ በጣም ብዙ ወረራ ነው፣ ስጋት ነው፣ ቀውጢ ነው። ይሄ ለኦሮሞ ሕዝብ እንደ በደል ነው የሚቆጥረው በስሙ የሚነገድበት በመሆኑ። ኢትዮጵያን ስትመሩ ምን አደረጋችሁ? ለምሳሌ የትግራይ ሰዎች ወያኔ ኢትዮጵያን ሲመራ ምን አደረገ ቢባል ቢያንስ አንድ ነገር ያነሳሉ። ኦፍ ኮርስ በጣም በርካታ አሰያፊ ነገሮች እንዳሉ ሆኖ ኢትዮጵያ ተከታታይ ዓለም ያደነቀ ኢኮኖሚ እድገት እንድታስመዘግብ የመሰረተ ልማት የሀብት ምናምን ለውጥ እንድታመጣ አድርጓል የሚለውን እውነት መፋቅ አይቻልም። የሚያሟግቱ ሊሆኑ ይችላሉ። የኦሮሞ ልሂቃን በእነ አብይ አህመድ የሚመራ የኦሮሞ ልሂቅ ኦነግና ኦህዴድን ከጀርባ አሰልፎ ኢትዮጵያን የመራ የኦሮሞ ልሂቅ ኢትዮጵያ ላይ ምን አደረገ ሲባል ግን ትግራይ ላይ ዘር ማጥፋት ፈጸመ፣ አማራ ላይ ዘር ማጥፋት ፈጸመ፣ ገሌ ላይ እንደዚህ ያደረገ የሚሉት ታሪኮች ነገ ሲነገሩ ለዚህ ህዝብ በጎ ገጽታ የሚፈጥሩ አይደሉም ነው። ይሄ የመጀመሪያ በደል አድርጌ ነው የምነሳው። ሌላው የዚህ አገዛዝ ፕሮፓጋንዳ የምታውቁት ነው። ከዚህ ህዝብ አኳያ ባንኩም ታንኩም ያንተ ነው ይላቸዋል። ባዕዳንን አባረርንልህ እንግዲህ
ይሄ ነው በተጨባጭ የአገዛዝ ሲታወስ በታሪክ ሊታወስ የሚችለው በዚህ አይነት መንገድ ነው። እንዳጠቃላይ የሚታየው ይሄ ነው ማለት ነው። የጠቅላይ ሚኒስትር አብይ አህመድ ንግግርም የኦሮሞ ህዝብ ነፃ ወጥቷል ሲል ምን ማለቱ ነው? ይህ ንግግር በሀገሪቱ ላይ ያሉ ስጋቶችና በሀገሪቱ ላይ ያለው ተጨባጭ በተለይ በኦሮሞ ህዝብ ላይ እየደረሰ ያለው ነገር እየታወቀ እንዴት ነው የኦሮሞ ህዝብ ነፃ ወጥቷል ሊል የቻለው የሚለውን እስቲ እኔው እውነታውን ክዷል። በነገራችን ላይ ለምሳሌ ኦሮሞ ተቃዋሚ ፖለቲከኞች አሉ አይደል? አሁን ጽምዶ ውስጥም ያሉ እና የሰብአዊ መብት ተሟጋቾች የመጀመሪያው እና ዋናው ትችታቸው የህዝብ ነፃነት መረጋገጥ የሚለካው መሬት ላይ ባለው ሰላም እንጂ በቤተ መንግስት ንግግር አይደለም የሚል እምነት አላቸው። ሁሉም ነው ይሄንን የሚያምንበት። ኢትዮጵያ ውስጥ አሁን ላይ ለውጥ የማይሻ የማህበረሰብ ክፍል የለም። ለውጥ የማይሻ የፖለቲካ አካል የለም ከገዢው ቡድን ውጭ ማለት ነው። አሁን ኦሮሚያ የሚባለው አካባቢ ህዝቡ ነፃ ወጥቷል በሚባልበት በኦሮሚያ ክልል በተለይም በምዕራብና ደቡብ ክፍሎች እንደ ወለጋና ጉጂ ያሉ አካባቢዎች፣ ሌሎችም አካባቢዎች ላይ እዚህ ሸዋ ሳይቀር በየቀኑ ሰዎች የሚታገቱበት የሚገደሉበት ፍርሃትና ስጋት የነገሰበት አካባቢ ነው ነፃነት አለበት የሚባለው ማለት ነው። በወታደራዊ ኮማንድ ስር ነው የሚተዳደረው ማለት ይቻላል። አንዳንድ ዞን በተለይ በክልሉ ውስጥ ማለት ነው። በብዙ የክልሉ ዞኖች ውስጥ መደበኛው የመንግስት መዋቅር ፈራርሶ በወታደራዊ እዝ እየተመሩ መሆኑ ግልጽ ነው፣ ይታወቃል። ይሄ የሲቪል መብቶች ተጎድተው ወይም ደግሞ ተገድበው ወታደራዊ ኃይል ባለው መዋቅር ውስጥ ነፃነት የሚለው ቃል ትርጓሜው ራሱ ምንድነው የሚለው በጣም መሰረታዊ ነው ማለት ነው። እንግዲህ በጣም በሚሊዮን የሚቆጠሩ የኦሮሞ አርሶ አደሮች እና የሌሎች ብሔረሰብ ተወላጆችም ጭምር በጸጥታ እጦት ምክንያት ከቀያቸው ተፈናቅለው በረሃብና በበሽታ እየተሰቃዩ ባለበት ወቅት የኦሮሞ ህዝብ ነፃ ነው ማለት ምን ማለት እንደሆነ እንግዲህ ይሄ የሚገባው ለጠቅላይ ሚኒስትሩ ብቻ ነው ማለት ነው። ለጠቅላይ ሚኒስትሩ ብቻ እንግዲህ ጠቅላይ ሚኒስትሩ ነፃነትና የስልጣን ቁንጮ ላይ መውጣትን እንደ የኦሮሞ ህዝብ ነፃ መውጣት አድርገው ካሰቡት እንግዲህ ጥቂት የኦሮሞ ፖለቲከኞች የፌዴራሉን የመንግስት ስልጣን ወይም ቁልፍ የፋይናንስና የደህንነት ተቋማትን ስለተቆጣጠሩ ብቻ ህዝብ ነፃ ወጥቷል ማለት ፈጽሞ የማያስኬድ ነው። እንግዲህ ይህ አባባል ከዚህ ቀደም የነበሩትን እና በብሔር ስም ስልጣን ይዘው የነበሩ አምባገነናዊ ስርዓቶች ይከተል ከነበረው ፕሮፓጋንዳ የተለየ አይሆንም ማለት ነው። ምክንያቱም ከዚህ አንሙትም እንዳነሳው ከዚህ ቀደም ወያኔ የተሰኘው ቡድን ኢህአዴግ የሚባል ግንባር መስርቶ በዋናነት እሱ የሚያዘው እሱ የሚዘውረው እሱ በበላይነት የሚቆጣጠረው ሀገር እንደነበር ይታወቃል። ሀገሪቱ ላይ ሰላምን አስከብሮ ነገር ግን የፖለቲካ ጥያቄ የሚያነሱ አካላት ላይ ሁሉ እንደ ጨካኔ የተሞላበት የማያዳግም እርምጃ እስከ ግድያ ድረስ ያለው ማለት ነው እየወሰደ ለ27 ዓመታት ዘልቆ ነበረ። አንሙትም እንዳነሳው በእርግጥ የመሰረተ ልማትና የኢኮኖሚ እድገት ማስመዝገብ ተችሏል። ለምን? ሰላም ስላለ፣ ሁሉም ዜጋ በሰላም ወጥቶ ስለሚገባ ከፖለቲካ ነፃ ሆኖ ስራው የፖለቲካዊ መብቶቹን አሳልፎ ሰጥቶ ነገር ግን ሌላ ኢኮኖሚያዊና ማህበራዊ መብቶቹን በመጠቀም በከፍተኛ ሁኔታ የሀገሪቱ ኢኮኖሚ ሊነቃቃ ችሎ ነበር። አሁን ግን እነዛ ነገሮች ሁሉ ኦልሬዲ ጠፍተዋል። ያ መጥፋቱ አንድ አሉታዊ ገጽታን ያሸክማል አሁን ላለው ገዢ ቡድን ማለት ነው። የዲሞክራሲ ምህዳርን በተመለከተ ኦልሬዲ ከዛኛው ዘመንና ከዚህኛው ዘመን አንጻር ሲነጻጸር ፈጽሞ የተለያየ ነው። የኦሮሞ ህዝብ ለዘመናት የታገለው ለዲሞክራሲ፣ ለነጻ ምርጫና ለህግ የበላይነት እንዲሁም ደግሞ ለፍትሃዊ ሀብት ተጠቃሚነት መሆኑ የታወቀ ለብልጽግና ፓርቲ አገዛዝ መመስረት እንደታገለ ነገር አድርጎ ማቅረብ 5000 ህይወት ገብረን ነው ወደ ስልጣን የመጣን የሚል የተዛባ አይነት ንግግር ማድረግ እንግዲህ እጅግ በጣም አሳፋሪ ነው። በአሁኑ ወቅት የኦሮሞ ነጻነት ግንባር ኦነግ ማለት ነው እንግዲህ የኦሮሞ ፌዴራል ኮንግረስ ወይም ደግሞ እነ መራራ የሚመሩት ተቃዋሚ ፓርቲዎች እንግዲህ በነጻነት እንዳይንቀሳቀሱ መታገዳቸው እውነት ኦሮሞ ነፃ ነው ወይ የሚለውን ኦሮሞ ነፃ ወጥቷል የሚለውን አመላካች ነው ማለት ነው። ነፃነት ማለት ነው የሚለው እንግዲህ በጣም በዋናነት እሱ ነው። ምክንያቱም ነፃነት ቢሰማቸው ኖሮ አንድ ላይ አብረው ይሰሩ ነበር። ምክንያቱም ስለጎረበጣቸው ነው። ከዚህ ቀደም በነገራችን ላይ በተደጋጋሚ ተናግሯል። ይሄ ጎረበጣቸው ይሄ ማለት እኛ ካልመራ ነው የሚሉ ናቸው እንጂ አሁን ላይ ኦሮሞ የሚታገልበት አንዳችን ምክንያት የለም ሲሉ እና ሌንጮ ባቲም ጭምር ደጋግሞ ሲናገሩ እንደነበር አይዘነጋም። እነ ጀዋርም ጭምር በዚህ ነገር በነገራችን ላይ ይስማማሉ። ቢያንስ የማዕከላዊ መንግስቱ የፌዴራል መንግስቱ ስልጣን በኦሮሞ የበላይነት መያዙ የሚደግፉት ነው። ከኦሮሞ እጅ እንዲወጣ አይፈልጉም። ነገር ግን
የሚፈልጉት ምንድነው? እነሱ ያንን ጫማ ማጥለቅ ነው የሚፈልጉት። የሆነ ሆኖ ግን ምን ያህል እፍረት እንደሆነ እስከምን ደረጃ ላይ ያደርስ እንደሚችል ይሄ የሚያሳይ ነው ማለት ነው። ጠቅላይ ሚኒስትሩ በዚህ ንግግራቸው ለምሳሌ በጫካ ያሉትን የታጠቁ ኃይሎች የማይረባ አጀንዳ የሌለው ትግል የሚያካሂዱ አድርገው አቅርቧቸዋል። እንግዲህ በክልሉ ያለውን የእርስ በርስ ጦርነት በሰላማዊ መንገድ ለመፍታት ያለውን ማለት ትንሽ እንኳን ተስፋ ቢኖር ያጨልማል ማለት ነው። በእርግጥ ከመሸ በኋላ ነው። በእርግጥ እንግዲህ ጦርነትን በማባባስ የሚገኝ ለውጥ ምን እንደሆነ ግራ አጋቢ ነው። ምክንያቱም አሁን ላይ ጦርነቱ እየተባባሰ ባለበት ሁኔታ ላይ በየሚዲያውና በየቋንቋው እየቀረቡ እንዲህ አይነት ኢንተርቪዎችን መስጠት ለሀገሪቱ የሚያመጣላት ትርፍ ምንድን ነው የሚለው በጣም መሰረታዊ ጥያቄ ይሆናል ማለት ነው። እንግዲህ ለምሳሌ የታጥቀው የሚንቀሳቀሱ ኦሮሚያ ክልል ውስጥ ታጥቀው የሚንቀሳቀሱ አካላት ጥያቄዎችና መሰረታዊ ቅሬታዎች ችላ መባላቸው የአእምሮ የበታችነት ስሜት ያለባቸው ወስተርፈ በሚል ማጣጣል እንግዲህ በጫካ ያለው ኃይል ይበልጥ በጦርነት መንገድ እንዲገፋበትና እንደተባለው ጽምዶን አጠናክሮ ከሌሎች አካላት ጋር ተረባርቦ መጥቶ ለመመንገል እድል የሚያገኝበትን ሁኔታ መፍጠር ማለት ነው። በሌላ አነጋገር እሳቸው ነፃ ወጥቷል ያሉት ማህበረሰብ እንዲከፋፈል መንገድ እየቀየሱለት ይገኛሉ ማለት ነው። እንግዲህ ንግግር በነገራችን ላይ በኦሮሚያ ክልል ብቻ ሳይሆን በመላ ኢትዮጵያ ያሉ ሌሎች ህዝቦችንም ጭምር የሚመለከት ነው። እንግዲህ ለምሳሌ የብሔር የበላይነት ስጋት በከፍተኛ ሁኔታ እንዲመጣ የሚያደርግ ነው። ጠቅላይ ሚኒስትሩ መላዋን ኢትዮጵያን ከሚመሩ መሪነታቸው ይልቅ ለአንድ ብሔር ወግነው ኦሮሞ ነፃ ወጥቷል፣ ሀገሪቱን እየመራ ነው በሚል ሀሳብና ሌሎች አዳዲስ ትርክቶችን መሉ። በነገራችን ላይ ኦሮሞ የሀገር ባለቤት ነው ይላል ማለት ሀገር የሰራ ነው ካሉ በኋላ እንደገና ደግሞ ነፃ ወጥቷል ማለት ሁለቱ ቃላት በከፍተኛ ሁኔታ የሚጣረሱ ናቸው። እንግዲህ ይሄ ሀገር የሰራ ነው የሚለው ሌላ ትምክት ነው። እንደገና ደግሞ ነፃ ወጥቷል የሚለው ደግሞ አሁን የበላይ ነው እንደማለት ነው። ምክንያቱም አሁን ላይ የህልውና ስጋት አለብን ብለው የሚታገሉ አካላት ስላሉ ማለት ነው። ስለዚህ የኦሮሞ የብልጽግና የበላይነት ስርዓት እየተገነባ ነው የሚለውን ነገር በደንብ የሚያረጋግጥ ሆኖ ይመጣል ማለት ነው። እንግዲህ በሌላ በኩል የፍትህ መዛባትንም ጭምር የሚያስከትል ነው። በሀገሪቱ የተለያዩ አካባቢዎች በተለይም በአማራ ክልል ያለው አስከፊ ጦርነትና ኢኮኖሚ ውድመት እየተካሄደ ባለበት ወቅት እንግዲህ ጠቅላይ ሚኒስትሩ ለአንድ ክልል ሚዲያ ብቻ ልዩ ትኩረት በመስጠት ለአንድ ክልል ሚዲያ ብቻ ሳይሆን ለሁሉ ሚዲያ ሰጥተዋል። በእርግጥ በዋናነት ግን ለአንድ ክልል ህዝብ የኔ ሲል አንድ ጠቅላይ ሚኒስትር እኛ ምናምን እያለ ሲገልጽ ስለ አንድ ብሔር ማለት ነው አንድ ብሔር ነጻነትና ስኬት ሲወራለት አሉላዊና የህዝብን ቁስል የሚነካካ ሆኖ እንግዲህ ያው በከፋፋይ ንግግራቸው በጣም ይታወቃሉ። ነገር ግን የሆነ ሆኖ እንዴት ዋጋ ሊያስከፍል እንደሚችል ቅድም አንሞትም ካነሳው ሀሳብ ጋር በተያያዘ ምን ያህል ዋጋ ያስከፍላል የሚለውም አብሮ መታየት ስላለበት ነው። የብሔርተኝነት ፖለቲካን እንደ አዲስ ማስጀመር ሆኖ ይታያል ይህ ንግግር ማለት ነው። እንግዲህ የዜግነት ፖለቲካን ወይም የጋራ ኢትዮጵያዊነትን ከመገንባት ይልቅ የብሔር ፖለቲካን ይበልጥ እያደገና ስር እየሰደደ እንዲሆን የሚያስችል ነው ማለት ነው። እንግዲህ በአጠቃላይ የጠቅላይ ሚኒስትር ንግግር እንግዲህ በመሬት ላይ ካለው የሰላም እጦትና ከዲሞክራሲ መብቶች መታፈን እንዲሁም ከኢኮኖሚ ቀውሱ አንጻር ሲመዘን የህዝቡን እውነተኛ ችግር መሸፈን ያው ውሸት የተለመደ ነገር ነው። የፖለቲካ ስልጣን ለማስጠበቅ የተደረገ ፕሮፓጋንዳ ብለን ልንወስደው እንችላለን ማለት ነው እና በአጠቃላይ ግን እንዲህ አይነቶቹ ንግግሮች ወደፊትም ጭምር ሊቁንም ሆነ የኦሮሞ የፖለቲካ ማህበረሰብን ምን ያህል ሊጎዳ እንደሚችል ቅድም አንሞት እንዳነሳው በጣም ከፍ ያለ አሉታዊ ተጽዕኖ አለው ማለት ነው። ሀገሪቱን ወደ መቀመቅ ከማስገባቱም ባሻገር ማለት ነው። ስለተከታተላችሁ እናመሰግናለን። ገጻችን ላይክ፣ ሼር በማድረግ አሉታዊም ይሁን አዎንታዊ ሀሳቦችን በማንሳት ይበልጥ አውዱ እንዲሰፋ እንላለን። እናመሰግናለን ስለተከታተላችሁን።